ባልተገባ መንገድ በግለሰቦች እጅ የገቡ የመንግስት ቤቶችን ማስለቀቅ መጀመሩን የሐዋሳ ከተማ አስተዳደር ገለጸ። የከተማ አስተዳደሩ ከንቲባ አቶ ተክሌ ጆምባ እንደገለጹት አሁን የተጀመረው እርምጃ ተጠናክሮ ይቀጥላል ብለዋል። በተለያዩ አጋጣሚዎች ይኖሩበት ከነበረው የመንግስት ቤት አግባብ ባልሆነ መንገድ የወጡ አሁን መልሰው ያገኙ ዜጎች በበኩላቸው በተደረገላቸው ነገር ደስተኛ መሆናቸውን ተናግረዋል። ጀማል ሱፍ ተጨማሪውን ይዞታል። ወይዘሮ እታገኝ ያገኘውና አቶ አማን ገብረ ኪዳን የሐዋሳ ከተማ ነዋሪዎች ናቸው። ሁለቱም ከ50 ዓመታት በላይ በከተማዋ ኖረዋል፣ ወልደዋል፣ ከብደዋል፣ እንዲሁም የልጅ ልጅ ያዩበት ከተማ ነው። አብዛኛውን የህይወት ዘመናቸውን በመንግስት የቀበሌ ቤት ነው ያሳለፉት። ነገር ግን በመሃሉ ያልታሰበ ነገር ገጠማቸው። ምንም ሳይዘጋጁና ተመጣጣኝ ቦታ ሳይዘጋጅላቸው ለዘመናት ከኖሩበት ቤት እንዲወጡና እንዲለቁ በመደረጋቸው ለሐዘን መዳረጋቸውን ያስታውሳሉ። ቤቱን ወስዶ አጉል ቦታ ተወረወረብኝ። ያንን ቦታ ደግሞ መልሼ ለእነሱኑ ክፍለ ከተማ ሄጄ አመጣሁና ሳሳያቸው እዚች ጋር ትንሽ ግንባታ ገንቢና እቃሽንና ልጆችሽን አስገቢበታልኝ። በዛ በብሎኬትና አሸዋ በነበረኝ እንደገና ግንባታ ገነባው። ግንባታው የገነባው ደግሞ በር የለውም፣ መስኮት የለውም። ዝም ብዬ በላው ላይ ልጆቼን አስገባው። 9 ልጆች ነው ያሉኝ። ከኖርኩበት 48 ዓመት ሙሉ ልጆች ያፈራሁበት የወለድኩበት የዳርኩበት የተከበርኩበት ቤት ነበር የለቀቅኩት። የሐዋሳ ከተማ አስተዳደር ከንቲባ አቶ ተክሌ ጆምባ ባለፉት ዓመታት በሐዋሳ ከተማ አስተዳደር የመንግስት ቤቶች አስተዳደር የተመራበት መንገድ ክፍተት እንዳለበት በማንሳት በዜጎች ላይ ያልተገባ ተግባራት እንዲፈጸሙም በር የከፈተ ስለነበር ይህን ለማረም የክልሉ መንግስት አቅጣጫ ማስቀመጡን ይናገራሉ። በተለይም የግል ቤት እያላቸው ወደ መንግስት ቤት የገቡ ግለሰቦችን የማስወጣት ስራ መጀመሩንም ተናግረዋል። በክልል ደረጃ በተለይ በሐዋሳ ከተማና አጠቃላይ በክልሉ ውስጥ በመንግስት ቤት አስተዳደርና አያያዝ አስተላለፍን በተመለከተ ግምገማ ተደርጎ ነበር። በዛ ግምገማ ላይ የክልሉ ርዕሰ መስተዳድር ያስቀመጡት አቅጣጫ ነበር። አንደኛ አለግባብ ከቤታቸው የተፈናቀሉ የወጡ ነዋሪዎች ወደ ቤታቸው እንዲመለሱ፣ ሁለተኛ ደግሞ ቤት ያላቸው ወደ መንግስት ቤት የገቡ ግለሰቦችም ይሁን የመንግስት ተሿሚዎች ማንኛውም ሰው ቢሆን የግሉ የራሱ ቤት ያለው የመንግስት ቤት የያዘ አካል ካለ በአስቸኳይ በፍጥነት 1 ወር ጊዜ ውስጥ ለቆ እንዲወጣ የሚል አቅጣጫ ተቀምጦ ነበር። ያንን አቅጣጫ ተከትለን እንደ ሐዋሳ ከተማ ጥናት ስናካሂድ ነው የቆየ ነው። አንደኛ ቤት ያላቸው በመንግስት ቤት የሚኖሩ ግለሰቦችን የመለየት ስራ ጊዜ ሰጥተን እንዲወጡ የማድረግ ስራ ሰርተናል። ለበርካታ ዓመታት ከኖሩበት ቤት ባልተገባ መልኩ የተፈናቀሉ ዜጎችን የመመለስ ስራ መስራት መጀመሩንም የጠቀሱት ከንቲባው ይህን ማድረግ ሰብአዊም መንግስታዊም ግዴታ ነው ብለውታል። ሌላ ደግሞ ለዘመናት ለ40 ዓመታት የኖሩ ግለሰቦች አላግባብ ያለ ፍቃዳቸው እነሱ ሳይስማሙ ከሚኖሩበት ቤት የወጡ ግለሰቦች አሉ፣ ቅሬታ ያላቸው ሰዎች አሉ። እነኛ ሰዎች ወደ ነበሩበት ቤት ወደ ነበሩበት ቀዬ እንዲመለሱ ነው አቅጣጫ ተቀመጠው። ያንን አቅጣጫ ተከትለን በዛሬው ዕለት ከዚህ በፊት ከኖሩበት ቤት የተፈናቀሉ የወጡ ሰዎችን ፈልገን እነሱን ያሉበትን ሁኔታ አይተን ከዚህ በፊት ለዘመናት ለ30 ለ40 ዓመታት የኖሩበት ቤት እንዲረከቡ የማድረግ ስራ ነው በዛሬው ዕለት እየሰራ ነው። በዛሬው ዕለት ወደ 10 የሚጠጉ ግለሰቦች ከዚህ በፊት ወደ ኖሩበት ቤት የመመለሱ ስራ ጀምረናል። አሁን የምንገኘው አንዱ ቤት ነው። ከዓመታት በኋላ አግባብ ባልሆነ መንገድ ወደ ወጡበትና ወደ ቀደመ ቤታቸው የተመለሱ ግለሰቦች አሁን ላይ የከተማ አስተዳደሩ በወሰደው የማስተካከያ እርምጃ ደስተኛ መሆናቸውን በማንሳት በመንግስት ላይ ያላቸው አመኔታም ከፍ ማለቱን አስረድተዋል። እግዚአብሔር ይስጥልን፣ ሙሉ ጤንነት ይስጥልኝ። ይሄንን ላደረጉልኝ፣ ይሄንን ለተባበሩልኝ፣ መጥቶ ጎብኝቶ አይቶኝ ስለሄዱት እግዚአብሔር ይስጥልኝ ነው የምለው። ከፍተኛ ስሜት ነው የሚሰማን። ምክንያቱም ከዚህ የለ ከዛ የለ ከዚህ የለ ያው ዋናው ማረፊያ ነው፣ መቀመጫ ነው። መቀመጫውን በማግኘታችን ከፍተኛ ደስታ ተሰምቶኛል። ከነ ቤተሰቤ አመሰግናለሁ። ይሄን ለፈጸሙት አመራሮችም፣ የብልጽግና ፓርቲም፣ የከተማ አስተዳደርም፣ የክልል መስተዳደርም ይሄንን በማድረጋቸው በመተባበራቸው ይሄንን ያለውን ሁኔታ የህዝብን ቅሬታ የህዝብን ችግር
መርምሮ አይቶ ከህዝብ ጋር ይህንን ታድሶ በማድረጋቸው ከፍተኛ ስሜት ይሰማኛል። አመሰግናለሁ። እስከዛሬ ስንከራተት ነበረ፣ ስንገላታ ነበረ። እግዚአብሔር ይመስገን፣ ለሁሉም እግዚአብሔር ይስጠው። እውነት በጣም ነው ማመሰግነው። ከንቲባ ተክሌ ጆምባ አሁን የተጀመረው ስራ ተጠናክሮ እንደሚቀጥል በማረጋገጥ ለከተማ ነዋሪዎች በተለያዩ አማራጮች የመኖሪያ ቤት ለማቅረብ የሚደረጉ ጥረት ተጠናክሮ እንደሚቀጥልም አረጋግጠዋል። ነገም ከነገ በኋላም ይህንን የማጣራቱ ስራ ሰዎች ወደ ነበሩበት ወደ ቀያቸው የማስመለሱ ስራ የሚቀጥል ነው የሚሆነው። ሌላው ደግሞ ቤት የሌላቸው ግለሰቦች በተለይ አቅመ ደካማ የሆኑ የሀዋሳ ከተማ ነዋሪዎች በተለይ ያለንን የመንግስት ቤት ለነሱ የማስተላለፉ ስራ አጠናክረን የሚቀጥል ነው የሚሆነው። ይህንን ስራ በዛሬው ዕለት ኦልሬዲ በይፋ ጀምረናል።